እንደማይሰራ ያወቁ ግን ደጋግመው ዕድሜ ልካቸውን ይጨርሱታል። አንደኛው ይሄ ነው። አንዳንድ ጊዜ ደግሞ ይሄ በሴቶች ላይ በጣም የበዛ ነው። ሰፕረስ ያደርጉታል። ወደ ውስጥ ማመቅ ምንም እንዳልተፈጠረ ተኳኩሎ አማምረው ተጋግጠው ሲወጡ ምንም ችግር እንዳላታቀ መጠርጠር ራሱ አትችልም። ሌላውን ተወደ ግን አብረህ ተቀምጠ የምር ስታወሩ በአራት በኩል የሚፈስ እንባ በውስጥ በኩል ተይዞ እንደነበር ታያለህ። this is the reality። ስለዚህ ሰፕረስም ብታደርግ ሌሎች ሰዎች አላዩትም እንጂ ግን አንተ አይተዋል። ኦኬ ከማን ነው የምትይዘው? አንተ ካየው ሰፕረስ ማድረግ እኮ ይሄ እኮ ማለት ነው። ለሌሎች ሰዎች ለመኖር የተፈጠርኩ ይመስል እኔን እየተሰማኝ እንደሆነ ሌላ ሰው እንዳያውቅ ባረግ ምንድነው ጥቅሙ? ነው በሁለተኛው በዚህ መንገድ ነው ያደረገው። ሌላኛውና ምናልባትም ደግሞ ብዙ ግንኙነቶችን የሚያበላሸው ትዳር የሚያፈርሰው ደግሞ አግባብ ባልሆነ መንገድ ማውጣት ነው። ያ ስሜት በንዴት